እዚህ ምድር ላይ የመጨረሻው አሳፋሪው ነገር ምንድነው ታውቃላችሁ? ሴቶች ለወንድ እርስ በርስ ሲጣሉ ማየት። ሶ ኢምቤረሲንግ። እኔ ለራሳችሁ ራሱ እንዴት እንደማታፍሩ አላውቅም። በእርግጠኝነት እርስ በርሳቸው ለወንድ የሚጣሉ ሴቶች አይኪዋቸው ቢመረመር ከ1 እስከ 9 ቁጥር አልፍ። በምንም ታሪክ በየትኛውም ሳይንስ ስማርት የሆነች ሴት ለወንድ ከሌላ ሴት ጋር ትጣላ። ከዛ ወንድ ጋር ስለሆንሽ ሆን በህይወትሽ ላይ ምን የሚጨምር ነገር አገኘሽ? ባንክ አካውንትሽ ውስጥ ያለው ገንዘብ ጨምሯል? ዲግሪ አግኝተሻል? ህይወትሽ ተሻሽሏል? እናንተ እኮ የሰው ቦይፍሬንድ የነበረን ሰው የራሳችሁ ማድረግ የሆነ የወርቅ ሜዳሊያ መሸለም ነው የሚመስላችሁ። አንቺ ምንድነሽ? ጥንባንሳ ነሽ። እዚህም ዘሎ ከዛ አንቺ ጋር ይመጣል። ያው የማንንም ትራፊክ ሆነ እየቃረምሽ ያለሽው። ከብዙ ሰው ጋር እየዞሩ የሚተኙ ሰዎች ደግሞ ንጹህ ሰዎች፣ ንጽህናቸው የሚጠብቁ ሰዎች አይደሉም። ንጽህና አለመጠበቅ ማለት ደግሞ አለመታጠብ ብቻ አይደለም። ኦኬ፣ ከዛም ሲቃርሙ ብዙ የሚሸከሟቸው ባክቴሪያዎችና ቫይረሶች አሉ። ያንን ሰብስበው መጥቶ ከዛ አንቺ ላይ ነው የሚከምርልሽ። እሷን ትቶ እኔ ጋር ሆነ ምናምን ባሏን ወሰድኩባት ምናምን ማለት ምንም የሚያኮራ ነገር አይደለም። በጣም የሚያሳፍር ነገር ነው።